ባይ ዘ ዌይ አስተውላችሁ ታውቃላችሁ? ላይክ ልብሳችን ላይ የሆነች ቆሻሻ የሆነች ነገር ጠብ ብትል ወይ ደግሞ ልብሳችን እንደ አጋጣሚ የሆነ ቦታ ላይ የሆነች ትንሽዬ ጭረት ቢቀደድ ምናምን ነገር ላይክ የሆነ አዳራሽ ላይ ብንሆን ምን ቼክ እንደምናደርግ ታውቃለህ? የሁሉንም ልብስ ነው የምናየው። በቃ የሰውን ልብስ ማን ቀዳዳ ልብስ ለብሷል፣ ማን ልብሱ ላይ የሆነ ጠብታ የሆነች ቆሻሻ ደርሶበታል እያለን በቃ እየዞርን የምናየው ያገኘነውን ሰላም ያልነውን ሰው ሁሉ ልብሱን ነው የምናየው። ላይክ ተቀዶ ይሁን እንደ ምን ሆኖ ይሁን እያለን ማለት ነው። ምክንያቱ ለምንድን ነው? ላይክ እነሱ የቆሸሸ ከለበሱ በቃ ኖርማል ነው። እነሱም የተቀደደ ምናምን ለብሰው ከሆነ በቃ ኖርማል ነው ምናምን ነገር እኛም ንጹህ እንደመሆን ምናምን ራሳችን ስለምንቆጠር ማለት ነው። ይህ ፈጽሞ በቃ ቶታሊ ከአእምሯችን ማስወገድ ያለብን ድክመት ነው። ገብቷችኋል? ላይክ ሰዎች ብዙ ጊዜ ያስተውላችሁ ከሆነ ለመፍረድ ይቸኩላል። በቃ ይሮጣሉ። ላይክ የሰዎችን ደካማ ነገር ለመናገር፣ የሰዎችን ውድቀት ለመናገር፣ በቃ ሰዎች ፌል ያደረጉበትን ነገር ለመናገር ይቸኩላሉ። ለምን እንደሆነ ታውቃላችሁ? የሆነ ጊዜ እኛም የወደቅንበት ነገር ስለሆነ በቃ የነሱን ውድቀት ስንናገር በቃ እኛ ፐርፌክት የሆነን ይመስለናል። የሆነ ጊዜ እኛ ተሳስተን የሆነ ሮንግ የሆነ ነገር አድርገን አሁን ደግሞ ሌሎች ሰዎች ያንን ሲያደርጉ ስናይ በቃ ትክክል የራሳችንን እንደማረም ወይንም ደግሞ ራሳችንን ትንሽ የሆነ እንትን ያደረግን ይመስለናል ማለት ነው። ይህ ፈጽሞ ስህተት ነው፣ ውሸት ነው፣ መሆን የሌለበት ነገር ነው። ምክንያቱም ራሳችንን ኮምፔር ማድረግ ያለብን ከጓደኛችን ጋር አጠገባችን ካለው ከሌላ ሰው ጋር ሳይሆን አእምሯችን ውስጥ ውሸት ነው በቃ ተሳስተሃል የምለን ከሆነ ተሳስተናል። አእምሯችን ውስጥ ላይ ቆሻሻ ለብሰሃል፣ ልብስህ ተቀዷል፣ ይሄ መንገድ መጥፎ ነው የሚል ነገር ካለ ልክ ነው። በቃ በህሊናችን መመራት ያለብን። ገብቷችኋል? እንትና የሆነ ነገር ስለተሳሰተ እንትና የሆነ ነገር ስላጠፋ ያንተ ማጥፋት ይቀልልሃል ማለት አይደለም። ያንተ ማጥፋት ማጥፋት ነው። ስለዚህ ራሳችንን ማስተያየት ያለብን ከራሳችን ጋር ነው ማለት በቃ ሰው ሁሉ እንኳን ተሳስቶ አንተ ከቻልክ በትክክለኛ መንገድ መሄድ ከቻልክ that's perfect። በቃ ማድረግ ያለብን ነገር እንደዛ ነው። ላይክ ከሰዎች ጋር አጉል የሆነ ፉክክር፣ አጉል የሆነ ኮምፓሪሽን ማቆም አለበት። ገብቶሃል? አንተ ትክክል ስላልሆንክ እሱ ደግሞ ትክክል ስላልሆነ አንደኛውም ደግሞ ሌላኛውም ትክክል ስላልሆነ ትንሽ ትክክል ሆንክ ማለት አይደለም። በቃ እሱም ትክክል አይደለም፣ አንተም ትክክል አይደለም፣ አንተም ትክክል አይደለም ማለት በቃ ላይክ ትክክል ያልሆነ ነገር ሁሌም ትክክል አይደለም። ብዙ ሰዎች ትክክል ያልሆነ ነገር ደጋግሞ ስላደረጉት ያ ነገር ትንሽ የተሻለ ነው ማለት አይደለም። ስህተት ሁሌም ስህተት ነው። ትክክል የሆነ ነገር ደግሞ ሁሌም ትክክል ነው። በጣም ጥቂት ሰዎች ስላደረጉት ትክክል አይደለም ማለት አይደለም። ይህንን ውሸት ከአእምሯችን ውስጥ ማውጣት መቻል አለብን። ኮምፓሬሽን የሚባለውን ነገር ያ ላይክ ይህን ነገር ማስተካከል መቻል አለብን ማለት ነው።